መረጃ መያዛል። ሰላም ነው። እንዴት ነው እንግዲህ የገበያው ሁኔታ? ያው እንግዲህ እንደዚህ ነው ገበያ ትንሽ ለንድሮ የመጨረሻው ትልቁ የምትለው የትኛው ነው? ትልቁ ዋጋ የምትለው የትኛው ነው? እስቲ ለቤተሰብ የሚሆን ማረም ነው ተንደምሽ ደክሞቹን አንተ ዝም በል ቪዲዮ ላይ ምን ያደከዋቸው ጋይስ። እንግዲህ እንደምታዩት ዛሬ የበግ ዋጋ ነው እንግዲህ የምናየው። ቤተሰቦች ላይክ ሼር እያደረጋችሁ እሺ። አሁን ይህ ስንት ነው? 17 በጣም ውድ ነው። ማረም በጣም ውድ ነው። 17 ተኩል ትልቁ የተባለው ዋጋ ማለት ነው። ትልቁማ 25 30 ናቸው። አይ አንተ አሁን እንደኛ በእኛ በአንተ ጋር ያለው ሌላውማ 30 ቤት ነው። እሺ አሪፍ ነው። እሺ አሁን ለኛ የቱ ይበቃናል ትላለህ? የቱን ትሰጠናለህ? እሺ በል አንተ አንዱን አንሳኝ። ቀንሳ ዋጋ ለቤት የማዘር ልጇ ናት። የማዘር እህት ናት ብሎ እኔን ከቤት የመጀመሪያ ልጇ ናት። ጠቦት ናት። ስንት አለ የመጨረሻ ዋጋ? እኮ ዋጋ ይለያያል። በቃ አንዱን በልና እንሂድ። እስከ 15 ቤት ባለው ግን ቀናሽ ፈልግ ጋይስ። እንግዲህ አንድ በግ ዋጋ 15 እና 20 ሺህ ብር። ይሄ የሚታመን አይደለም ማለት የአንድ የበግ ዋጋ ማለት ነው። ትንሿ በግ 15 ከ10 ሺህ በታች የለም አይደል? በቃ እንግዲህ አንድ ዶሮ ስንት ገብቷል? ከ2000 እስከ 3000 ብር። በጣም ይገርማል። ኦኬ አንዱን በልና እንሂድ። እንግዲህ ዛሬ የበግ ዋጋ ከ15 እስከ 20 ሺህ ብር ነው። እንግዲህ የአመት በዓል ይመስላል። እሺ 15 ሺህ አለ። 15 ሺህ እሺ ታዲያ ነው ጉርቤት ስለሆነ የታለ በጉ ራሱ 15 የተባለው እሱን ራሱ እንደማምጣት